ሰላም ጤና ይስጥልን እንዴት ናችሁ እንግዲህ በባለፈው ተከታታይ ሴሽኖች ስለ ኢንተስታይናል ኔማቶድስ ነበር ያየነው ዛሬ ደግሞ ብለድ ኤንድ ቲሹ ኔማቶድሶችን ነው የምናየው ብለድ እና ቲሹ ውስጥ የሚገኙ የትላትል አይነቶችን ነው የምናየው በዚህ ማለት ነው ስለዚህ የዚህ ትምርት ዋና ፖይንቶች አሉ እንግዲህ ውጭሮሪያ ባንክሮፍቲ ቡርጂያ ማላይ ቱሞር ሎአሏ ኦንኮሴርካ ቮልቭለስ ትራይኬኔላስ ፓራሊሲስ እና ድራይኮንኩለስ ሜዲናሊሲስ እንደሞ በዚህ ተከታታይ ቪዲዮዎች የምንመለከታቸው ይሆናል የያንዳንዳቸው general future እናያለን classificationቸው geographical distribution morphologyቸው different characteristics life cycleቸው laboratory diagnosis እና preventions and control each blood and tissue nematodoችን እናያቸዋለን ማለት ነው ስለዚህ የዚህ ትምርት ዋና ፖይንቶች ምንድናቸው ብለን ስንል እናንተ እንግዲህ ከዚህ ቪዲዮ በኋላ መረዳት የሚጠበቅባችሁ ነገሮችን አንደኛ explain the general features of blood and tissue nematode general life cycleaቸው ወይም መገለጫ ፊውቸራቸው ምንድነው ምን አይነት characteristics አላቸው የሚለው ነገር ማወቅ ይጠበቅባችኋል ሌላኛው classify tissue nematodoችን classify ወይንም በዝርዝር መከፋፈል ይጠበቅባችኋል ማለት ነው ሌላኛው general geographical distribution explain geographical distribution morphology and ሌላኛው explain the geographical distribution morphology differential characteristics መለያ characteristics የት እንደሚገኙ geographical distributionቸው morphology ቅርጹ ምን ይመስላል ያንዳንዱ የነኝ ቀደም ያልኳቸው ውጭሮሪያ ባንክሮፍቲ ኦንኮሴርካ ቮልቭለስ ቡርጂያ ማላይ ቡርጂያ ቱመር ምን ይመስላሉ የሚሉትን ነገር በሞርፎሎጂካሊ አይደንቲፋይ ማድረግ ሌላኛው differential characteristics መለያ characteristicsቸው ምንድነው life cycleaቸው እንዴት ነው prevention and control of blood and tissue nematodoችን በአጠቃላይ ማወቅ ይጠበቅብናል ማለት ነው ከዚህ ትምርት በኋላ ሌላኛው collect blood sample in appropriate time ዚኛው ላይ ምንድነው ደም ስንቀዳ በየትኛው ሰዓት ነው ማታ ነው ቀን ነው መቀዳት ያለበት የሚለውንም ነገር ይወስናል ማለት ነው አያችሁ ስለዚህ collection skin snip ለዲያግኖሲስ ፎር ኦንኮሴርካ ቮልቭለስ ለምሳሌ ስኪን ስኒፕ እንወስዳለን እሱን አወሳሰር ቴክኒኩንም በዚህ ቀጣይ በመናያቸው ቪዲዮዎች ምንማር ይሆናል ሌላኛው ዲቴክት አይደንቲፋይ ማይክሮፊላሪያው እንዴት ነው አይደንቲፋይ የምናደርገው ከብለድ ውስጥ ከቲሹ ውስጥ የተወሰደ ማይክሮፊላሪያ እንዴት ነው አይደንቲፋይ የምናደርገው የሚሉ ፖይንቶችን በዚህ ቪዲዮና በሚቀጥሉት ሲኩዌንሻል ቪዲዮዎች ጀላችሁ ቀርብ ያለው እኔ ዮሐንስ ይልማ ነኝ ዮላብ እንግዲህ የዩቲዩብ መጠሪያ ነው ለሌሎችም እንዲደርስ እንግዲህ እዚህ ከዲስክሪፕሽን በታች የምታገኙት ሼር የምትል ቦታ አለች እንግዲህ ከቪዲዮ ስር በኦንላይን የምታዩት ከሆነ ሼር የሚለውን አንዴ ስትነኩት ወደ ቴሌግራም ወደ ፌስቡክ ወደ ኢንስታግራም ወደ የምትፈልጉት ቦታ በሙሉ ሼር ማድረግ ትችላላችሁ ስፔሻሊ ለየግሩፕ እንግዲህ በየህክምና ላብራቶሪ ለሚማሩ ተማሪዎች ሼር አርጋችሁላቸው እነሱ ጋር ቢደርስ እና ተደራሽ ቢሆን ደስ ይለኛል የበለጠ ሁሉንም ትምርት እንድሰራላችሁ ያግዘኛል ማለት ነው ስለዚህ ቀጥታ ወደ ዛሬው ቪዲዮአችን ስንገባ blood and tissue nematodes ነው የምናየው እንግዲህ general feature ምንድነው አጠቃላይ characteristics ምን ይመስላል ይሄ blood and tissue nematodes adult which live in the tissue of human adult የሚኖረው የት ነው እስካሁን ድረስ ያየነው ለምሳሌ small intestine ላይ ናስካሪስ ሁኳር ስትሮንጎሎስቴር ኮራሊስ አይተናል large intestine ላይ ደግሞ introvas vermicularis እና ምንን አይተን ነበር ማለት ነው ትራይክሪያን አይተናል ይሄኛው የት ነው የሚኖረው ቲሹ ውስጥ ነው ምን አይነት ቦታዎች ሊምፋቲክ ሲስተም ላይ ሰብኩታኔስ ቲሹ ላይ እና መስል ላይ የሚገኝ የፓራሳይት አይነት ነው ይሄ ብለድ ኤንድ ቲሹ ኔማቶድስ የሚባሉት ማለት ነው ሎንግ ትሬዲ ላይክ ወይንም ክር የሚመስሉ
የትላትል አይነቶች ናቸው required to host to complete their life cycle አያችሁ እንደ ኢንተስታይናል አንድ ላይፍ ሳይክል ወይንም አንድ ሆስት አይደለም የሚፈልጉት ማለት ነው ሁለት ሆስት ሳይክሎች ይፈልጋሉ አንድ ሂዩመን ነው አንድ ደግሞ ቬክተር ይፈልጋሉ ቬክተር ምንድነው ከዚህ በፊት ያያችሁ ያሰራቸው ቪዲዮዎች ስላሉ ከኋላ ከሴሽን አንድ ጀምሮ ነው ማየት ያለባችሁ ማለት ነው ስለዚህ ምንድነው ቬክተር ምንላቸው አሁን ለምሳሌ ለወባ ቬክተሯ አኖፍሎስ ሞስኪቶ ናት አይደለ ልክ ለነኝም ትላትሎች አስ ላይፍ ሳይክላቸው እንዲጨርሱ ቬክተሮች ያስፈልጋሉ ወይንም ደግሞ ሰከንደሪ ኢንተርሚዲየት ሆስቶች ያስፈልጋሉ ማለት ነው ስለዚህ ቱ ሆስት to complete their life cycle ማለት ነው ሁለት ሆስቶችን ይፈልጋል ሪኳየር ያደርጋል ማለት ነው ፊሜል አር ቪቪፓረስ ናት ሴቷ ላርቫ ነው የምትጥለው ማለት ነው አያችሁ ላርቫ hatch in the uterus uterus ውስጥ ኢንሴክቷ ውስጥ it is sorry ፊሜሏ ወርም ምንድናት ቪቪፓረስ ናት hatch የምታረገው ዩትረስ ውስጥ ነው ማለት ነው ላርቫውን hatch አርጋ የምታወጣው ፊሜል produce the first larval one and አያችሁ ሴቷ ላርቫል ስቴጅ 1ን ሰውነቷ ትሏ የብለድ ኤዲቲሽን ኔማቶርስ ትሏ ላርቫ ዋንን ነው hatch አርጋ የምታወጣው ማለት ነው ያንንም ምን ብለን እንጠራዋለን መሰላችሁ ማይክሮፊላሬ ይባላል ማለት ነው ስለዚህ በዚሁ አጋጣሚ የብለድ ኤዲቲሽን ኔማቶርስ ዲያግኖስቲክ ስቴጁ ምን ይባላል ፊላሬ ፎርም ወይንም ፊላሬ ፎርምስ ኦፍ ላርቬ ይባላል ማይክሮፊላሬ ይባላል ማለት ነው ስለዚህ ይቅርታ ማይክሮፊላሬ ይባላል ማለት ነው small cylindrical and motile form ነው L1 require blood sucking insect ወይንም intermediate hostoች ይፈልጋሉ አያችሁት ምክንያቱም ይሄ ማይክሮፊላሬ ሰውነት ውስጥ ከተሰራጨ ሰርኩሌት ያደረገ በደም ውስጥ ስለሚቆይ ያንን ላይፍ ሳይክሉ ለመቀጠል የግድ ደም የሚጠቡ ኢንሴክቶች ያስፈልጋሉ ማለት to develop to infective forms of larvae ለሌሎች ሰዎች ወደ ላርቫ ዋኑን ነው ኢንሴክቷ ወስዳ ላርቫቱ ከዛ ላርቫ 3 አርጋ ቀይራ እንደገና መልሳ ላርቫ 3 ሲሆን ከኢንሴክቷ ገት ውስጥ ይወጣና ወደ ፕሮቦስኪዋ እንደገና ሌላ ሰው ልትጠባ ስትል ደም ልትጠጣ ስትል ነው እንግዲህ በፕሮቦስኪዋ ወደ ሌላ ሰው ላርቫ 3 ገብቶ ኢንፌክትድ የሚሆነው ማለት ነው ስለዚህ ማይክሮፊላሬው ዲስትሪቢዩትድ ወይንም ደግሞ መልቲፕላይድ ከሆነ መልቲፕሊኬሽን ካለ ሰውየው ውስጥ የግድ ላይፍ ሳይክሉን ለመጨረስ ብለድ የምትጠባ ወይንም ሳክ የምታደርግ ምን ታስፈልጋለች ማለት ነው ኢንሴክት ያስፈልጋል ማለት ነው ለምን ብትሉኝ ይሄ ላርቫ 1 የነበረው ወደ ላርቫ 3 ኢንፌክቲቭ ፎርም የሚቀየረው ኢንሴክቷ ውስጥ ስለሆነ ማለት ነው ኖ reproduction in the vector rather development ይሄ ለዛ ነው ምን የሚባለው intermediate host እና definitive host ልዩነቱን አስቡ definitive host የምንለው sexual multiplication ሲኖር ነው intermediate host የምንለው HI ማለት IH ማለት intermediate host የምንለው ደግሞ asexual multiplication it is only rather than development ነው እንጂ no reproduction occur in the vectors ማለት ነው ስለዚህ ምንም አይነት reproduction የለም ሜል እና ፊሜል ፊውዝ አድርገው ግን ዛይጎት ኦሲስት የሚፈጥሩ ከሆነ ዴፊኒቲቭ ሆስት እንላለን ማለት ስለዚህ ሰው ለፊላሪያል ወርሞች ምንድነው ዴፊኒቲቭ ሆስት ነው ማለት ነው ኢንሴክቶቹ ደግሞ ለፊላሪያል ወርሞች ምንድናቸው ማለት ነው ኢንተርሚዲየት ሆስት ናቸው ማለት ይሄ ሁሉ ጊዜ አይወሰንም ባጭሩ ይሄን ኢንተርሚዲየት ሆስት እና ዴፊኒቲቭ ሆስትን እንዴት ብላችሁ ትይዙልኛላችሁ ሴክሹዋል መልቲፕሊኬሽን የሚካሄድበት በሙሉ ምን ይባላል ሴክሹዋሊ መልቲፕላይድ የሚካሄድበት ቦታ definitive host ይባላል asexual multiplication no reproduction in the vector rather than development ብቻ የሚያደርጉ ከሆነ ግን ምን እንለዋለን ማለት ነው እሱ ምን እንለዋለን intermediate host ይባላል ማለት ነው ይሄንን በደንብ አስረግጣችሁ ለሲኦሲ ወይም ለኤግዚት ኤግዛማችሁ በደንብ አርጋችሁ እንድታስተውሉ እፈልጋለሁ ማለት ነው እሺ ስለዚህ እንግዲህ ይሄ ከሆነ ጀነራል ላይፍ ሳይክሉ ክላሲፊኬሽኑን እናያለን ማለት ነው
tissue nematode can be classified based on habit in the body በሚገኝበት habit classify ይደረጋል በክሊኒካል ማንifestationኑ classify ይደረጋል እንደገና ደግሞ በሞርፎሎጂካል ፊውቸሩ classify ይደረጋል አያችሁታል በክሊኒካል ማንifestationኑ ይደረጋል በሚገኝበት habit classification ይደረጋል በሞርፎሎጂካል በቅርጹም ራሱ classify ይደረጋል ማለት ነው ስለዚህ ሶስት አይነት ኔማቶዶች ይኖራሉ blood and tissue ላይ 3 family of group አሉ አንደኛ family of filariidae ነው ወይንም filarial worms የሚባሉ common pathogenic filarial ይባላሉ እንደነ ውችሮሪያ ባንክሮፍቲ ቡርጂያ ማላይ ቡርጂያ ታይሞር ሎዋ ኦንኮሴርካ ቮልቮለስ የሚባሉ እነኚህ አምስቱ ሜዲካሊ ኢምፖርታንት የሆኑ ለህክምናው ሳይንስ አስፈላጊ የሆኑ ምናጠናቸው የፓራሳይት የብለድ ኤንድ ቲሹ ኔማቶድስ አይነቶች ናቸው ቤተሰቡን ስንመለከተው ምን ይባላል ፋሚሊው ማለት ነው ፋሚሊ ኦፍ filariidae ተብሎ ይከፈላል ማለት ነው እነኚህ ሜዲካሊ it is common pathogenic filarial ናቸው less ወይንም ደግሞ non pathogenic filarial ግን አንዳንዴ ሰዎች ላይ የሚገኙ አልፎ rarely ማለት ነው ማንሶኔላ persistens የሚባል ማንሶኔላ streptocerca የሚባል ማንሶኔላ ኦዛርዲ የሚባሉ less pathogenic የሆኑ medically less important የሆኑ family of filariidae ላይ እናገኛለን ማለት ነው ነኝን አንድ ባንድ እናያቸዋለን እሺ ሁለተኛው family of trichonellidae ነው ነኝ trichonellal sparalysis ወይንም የtrichonella speciesዎችን ወይንም sparalysisoችን እዚህ ጋር እናገኛለን family of trichonellidae ላይ ይከፈላል ማለት ነው ሶስተኛው የብለድ ኤንድ ኔማቶድስ አይነት Dracunculus medinellensis ነው ይሄ Dracunculus medinellensis ጊኒ ወርም በመባል ይታወቃል በአማርኛ አይ ቲንክ የመንጠቆትል ምንለው መሰለኝ እንግዲህ በአማርኛ ኢትስ ጊኒ ወርም ይባላል ማለት ነው ወይንም Dracunculus medinellensisን እናያለን ወደፊት ማለት እነኚህ ሁሉንም አንድ ባንድ እናያቸዋለን animal tissue nematodes rarely infected human ደግሞ ኢንፌክት የሚያደርጉ ነገር ግን የእንስሳ የሆኑ tissue nematodes ደግሞ Dirophyllarial speciesዎችን Angiostrongylus cantonosis የሚባል ኛንቶሶማ ስፒን ጀርምስ የሚባሉ የፓራሳይት አይነቶች ደግሞ የእንስሳ ላይ ወይንም ቬተርነሪ ሐኪሞች የሚያውቋቸው ወደ ሰው የሚመጡ የእንስሳ የሰው ላይ የሚታዩ ግን የእንስሳ ሐኪሞች በቲቲዝ ሬርሊ ነው በጣም ከስንት አንድ የሚታዩ የፓራሳይት አይነቶች አሉ ማለት ነው ስለዚህ እንግዲህ እነኚህን አንድ ባንድ ነው የምናየው ማለት ነው እስቲ filarial family filariidae filarial wormun እስቲ እንየው የፊላሪያል wormoች general featureአቸው filariae living in adult in a various human tissue ላይ የተለያዩ የሰው ቲሹ ውስጥ ነው የሚገኙት agent of lymphatic filarial ነው LF ማለት lymphatic filaria reside in the lymphatic vessels and lymph nodes ላይ እንግዲህ lymphatic vesselsዎች ላይና lymph nodes ላይ ነው እንግዲህ ይሄ የትል አይነት የሚቀመጠው ማለት ነው እንደነ onchocerca volvulus loa M ozardi M streptocerca in subcutaneous tissue አካባቢዎች ላይ ሲገኝ M streptocerca besides reside in the dermis ቆዳ ውስጥ ላይ ከቆዳ which dermisoች ላይ ነው እንግዲህ ቆዳ አንደኛው ሌየር ላይ የሚቀመጡት ማለት ነው M persistens የሚባለው ደግሞ reside in the body cavity and surrounding a tissue አያችሁ በቦዲ cavities ላይና surrounded in tissue ላይ M persistens it is less common rarely in for less common parasitic ናቸው
ነገር ግን እንደዚህ አይነት ለሰው ፊላሪያል ወርሞች አሉ ማለት ነው ጀነራል ካራክተሪስቲክሳቸው ይሄንን ይመስላል ማለት ነው there are 3 responsible for most morbidity ያላቸው ዲስትሪቢዩሽናቸው ሃይ ሆነ እነ ውችሮሪያ ባንክሮፍቲ ኤንድ ቡርጂያ ማላይ ኮዝ ሊምፋቲክ ፍላሪያሲስ ያመጣሉ ለባርጉ እንግዲህ ጀነራል ጠቅላላ አርገን ጀነራል ካራክተሪስቲክስ ኦር ፊውቸራቸውን ስንመለከት ውችሮሪያ ባንክሮፍቲ ኤንድ ቡርጂያ ማላይ ኮዝ ሊምፋቲክ ፍላሪያሲስ ያመጣሉ ኦንኮሴርካ ቮልቭለስ ኮዝ ኦንኮሰርኪያሲስ ወይንም ሪቨር ብላይንድነስ የሚባለውን የበሽታ አይነት ያመጣሉ ኦንኮሰርኪያሲስ ወይንም ሪቨር ብላይንድነስ የሚባል በሽታ ያመጣል ይሄ ሊምፋቲክ ፊላሪያል ወርሞች ደግሞ ውችሮሪያ ባንክሮፍቲ እና ቡርጂያ ማላይ የሚያመጡት ይሆናል ማለት ነው ሌላኛው አኒማል ሪዘርቨር ፕሌይ ኖ ሮል ኢንሲግኒፊካንት ኢን ሞስት ፕሌስ ኤክሰፕት ሰብፔሪዲክ ኦፍ ቡርጂያ ማላይ ካሆኑት ውጪ አኒማል ሪዘርቨር ፕሌይ የሚያደርግ ሌሎች አያደርጉም ማለት ነው በትግን ቡርጂያ ማላይ ሮል አለው አኒማል ሪዘርቨሮች ሮል አላቸው ማለት ነው diagnosis based on microfilaria ከዚህ በኋላ MF ያለን ስንማር microfilarial finding in ተለያየ ናሙናዎች ወይን ፍሉዶች of excreted in the body ልናገኛቸው እንችላለን either blood ሊሆን ይችላል skin snip ሊሆን ይችላል ብቻ ለማንኛውም ናሙና ወስደን ስናይ microfilarial የሚታይ ኮን morphological featureውን ስናይ በሳይዝ ይለያያሉ presence or absence of sheath ያላቸውና የሌላቸው ብለን በሳይዛቸው ሺዝ አላቸው የላቸውም ብለን መለየት እንችላለን ማይክሮስኮፒካሊ ማለት ነው appearance of curvature knicks ኮሊክስ አላቸው የላቸውም የሚለው ሌላው appearance መለያ ካራክተሪስቲክሳችን ናቸው arrangement of column of the nuclei ኮለመኑ ላይ ያለው arrangement of nuclei of the body ሌላኛው morphological feature ነው ማለት ነው ምናየው እነኝን ያያየን ዲያግኖስ እናረጋለን ማለት ነው ሌላኛው presence of nuclei at the very tips of the tail እስከ ይሄ ኒኩሊዮቹ እስከ ጭራው ጫፍ ያላቸው አሉ መሃል ላይ የሚያቆሙ አሉ ኒኩለሳቸው ወይንም ኒኩሊሊው ኮንደንስ የሆኑ አሉ ተራርቀው ያሉ አሉ እነኚህ ፊቸርስ ኦፍ ሞርፎሎጂካል መለያ ዲያግኖስቲክ ፊቸሮች ናቸው ሌላ አዘር ፊቸር ደግሞ ፔሪዲሲቲ እና ሶርስ ኦፍ ስፔሲመን ነው አሁን ለምሳሌ ስኪን ስኒፕ ለ ኦንኮሴርካ ቮልቭለስ እንወስዳለን ኔክቶርናል አሉ ዲዩርናል አሉ ይሄንን ፔሪዲሲቲ እንለዋለን ማለት ነው አሁን ትንሽ ቆየት ብለን ስለ ፔሪዲሲቲ እንማራል ፔሪዲሲቲ እና ሶርስ ኦፍ ስፔሲመኖች ሁሉ ዲያግኖስቲክ ክራይቴሪያዎች ናቸው ማለት ፋክተር ቱ ቢ ኮንሲደር when the collections of blood ምን አይነት ፋክተሮች አሉ ኮሌክት ስናደርግ የምንጠነቀቃቸው አንደኛ ኮሌክት blood at a collect time ምክንያቱም ኔክቶርናል ፓራሳይት ከሆኑ ማታ ነው መሰብሰብ የሚጠበቅብን ማለት ነው ዲዩርናል ከሆኑ ደግሞ የግድ ቀን ነው መሆን የሚኖርበት ማለት ነው ሌላኛው ኮንሰንትሬሽን ቴክኒክ ሪኮመንድድ ነው ኮንሰንትሬሽን ቴክኒክ ተጠቅመን መስራት እንችላለን in chronic infection ከሆነ microfilaria is rarely found in the blood አያችሁት chronic infection ከሆነ ለረጅም ጊዜ ከሆነ microfilariaውን ዲያግኖስ የማያረግ ካፓቢሊቲያችን ዊክ ነው ማለት ነው in lymphatic filariasis microfilaria ማለት ነው ይሄን ከዚህ በኋላ እየተከተላችሁ lymphatic filariasis microfilarial are highly in a capillary blood than venous blood ምክንያቱም ቲሹ ፓራሳይት ስለሆነ capillary blood ላይ highly higher ነው than venous blood ከvenous blood ከምትወስዱ ይልቅ capillary blood ብትወስዱ ለዚህ ለlymphatic filarial microfilariaውን ዲቴክት ለማድረግ capillary blood recommend ይደረጋል ወይም ይመከራል ማለት ከvenous blood ይልቅ ማለት microfilaria are highly in capillary blood from the earlobe አካባቢ ላይ ቢሆን ምክንያቱም capillary blood collection የሚለውን ቪዲዮ ሄማቶሎጂስ የሰራሁትን ሄዳችሁ ማየት ትችላላችሁ ብዙ አድቫንቴጅ እና ዲስአድቫንቴጅ አለው አንደኛው አድቫንቴጅ capillary blood collection እንደዚህ ማይክሮፊላሪያን ዲቴክት
ለማድረግ ስለሚሆን ነው ማለት ነው እሺ እንግዲህ እስቲ አንዷን ብቻ አይተን እንመለስ ማለት ነው ማይክሮፊላሪያ ወይን ፋሚሊ ኦፍ ፊላሪያይዴ ፊላሪያል ወርሙን ስትመለከቱ እዚህ ስዕሉ ላይ እንደምታዩት ትሬዲ ላይክ የሆነ ሎንግ ትሬድ ላይክ ወርም ነው ክር ነው የሚመስለው ማለት ነው አይደለ ሜዠር ከ2 ሴንቲሜትር እስከ 120 ሴንቲሜትር እስከ ሜትር ከ20 ከ4 እስከ 10 ማይክሮሜትር ኢን ዋይድ ነው እቹት ስለዚህ ላይቭ ኢን ኤ ቦዲ ካቪቲ ሊምፋቲክ ኤንድ ሰብኩታኔስ ቲሹ ላይ ይኖራል አደልቱ ማለት ነው ሪሊዝ ኤምብሪዮነስ ማይክሮፊላሪያ which live in the blood or dermis or skin ላይ ሊሆን ይችላል ቆዳ ላይ ሊሆን ይችላል ደም ውስጥ ሊሆን ይችላል ማይክሮፊላሪያውን ልናይ እንችላለን ይሄ አደልት ዋርሙ ነው ማይክሮፊላሪያው ምን ይመስላል ትንሽ ጠብቁኛላችሁ all require an insect አያችሁት or crustacean vector as intermediate host ሁሉም የምንላቸው የፊላራይዴ ወይንም ፊላሪያል ወርሞች ላይፍ ሳይክላቸው ለመጨረስ ምን ያስፈልጋቸዋል ብያቸዋለሁ ኢንተርሚዲየት ሆስት ያስፈልጋል ማለት ነው ሁሉም ይጠይቃሉ ወይም ይፈልጋሉ ላይፍ ሳይክላቸው ለመጨረስ ፋሚሊ ኦፍ ፊላራይዴ ላይ የሚመደቡ ማለት ነው ማይክሮፊላሪያ የምንለው ይሄንን ነው እንግዲህ ደሞስደን ስንመለከት እንደዚህ አይነት ስትራክቸር ካያችሁ it is ማይክሮፊላሪያ ፊላሪያል ወርሞች ናቸው ማለት ነው በምን እንለየዋለን ጠብቁኝ ካራክተሪስቲክስ ስላለው ማለት ነው the immature first stage of larvae of filarial worm are motile and live in the blood or the dermis አያችሁ it is motile it is blood ውስጥ አሁን weight mount ተጠቅማችሁ ስታዩት it is motile ሆኖ ሲንቀሳቀስ ልታዩት ትችላላችሁ filari worms ምንለው larva 2 ማለት ነው larva 1 larva 1 measure ብታረጉት በማክሮሜትር ከ150 እስከ 350 longer ዝመታለው transparent and colorless with a rounded or pointed tail unstained smear አርጋችሁ ስታይል it is colorless ነው but it is internal structure can be visualized by the use of fixed state preparation stain ስታረጉት ልክ እንደዚህ ሆኖ ታዩታላችሁ can be sheathed ሊሆን ይችላል unsheathed ሊሆን ይችላል እንግዲህ ማይክሮፊላሪያ sheathed ነው unsheathed ነው sheathed ምንለው double layer አለው covered አለው ወይስ የለውም የሚለውን ነገር ኒኩሊሊዮቹ covered ሆነዋል በsheathed ሆነዋል ወይስ አልሆኑም እያልን ለመለየት በኋላ ለመለያ ካራክተሪስቲክስ የምንጠቀምበት ነው sheathed unsheathed እያልን እንለያቸዋለን ማለት ነው ስለዚህ ማይክሮፊላሪያ ይሄንን ይመስላል በማይክሮስኮፕ ሲታይ የማን እንደሆነ ግን ለመለየት በኋላ ላይ አንድ ባንድ ስናይ ከዚህ በሚቀጥሉት ቪዲዮዎች እናያለን ማለት ይህ ዮላብ ነው ዮላብ እንግዲህ ለናንተ ይጠቅማል ይበጃል ያልኩትን ነገር በሙሉ ይዤላችሁ እየቀረብኩ ነው እናንተም ዮላብ ብላችሁ ሰርች አርጉ ብዙዎቻችሁ ኮሜንት ላይ እንግዲህ የተለቀቁ ቪዲዮዎችን እየጠየቃችሁኝ ነው ስለዚህ ምንድነው ማድረግ ያለባችሁ መጀመሪያ የፈለጋችሁት ጎግል ላይ ራሱ ዮላብ ብላችሁ እንደዚህ YO space lab ብላችሁ ሰርች አርጋችሁ ማግኘት ትችላላችሁ ከዛን ከመጣ በኋላ አሁን እዚህ ጋር እንደማደርገው ምንድነው የምታደርጉት ቀጥታ ትመጡና ከከፈታችሁ በስልክም ሆነ በኮምፒውተር ከከፈታችሁ በኋላ እዚህ ታች ላይ ቪዲዮስ የሚል ዮላብ የሚለው ላይ ክሊክ አድርጉ ከዛም በኋላ ይሄ ይከፈትላችኋል ስቱዲዮ ከተከፈተላችሁ በኋላ እዚህ ጋር እንደምትመለከቷቸው እንግዲህ እዚህ ጋር ፕሌሊስት ይላል ፕሌሊስት ላይ ትጫኑና የምትፈልጉትን ኮርስ ላይ ገብታችሁ እንደዚህ በዝርዝር ይመጡላችኋል ከዛን እዚህ ጋር ገብታችሁ ምን ማለት ነው የምትፈልጉትን ቶፒክ ማየት ነው ማለት ነው ለሌሎች ደግሞ እንዲደርስ ስትፈልጉ እዚህ ሼር የሚለው ቦታ ላይ መታችሁ ሼር ብላችሁ መላክ ነው ማለት ነው ስለዚህ እስቲ ወደ ዋናው ትምርታችን እንመለስ ሌላኛው የምናየው መለያ ካራክተሪስቲክስ ፔሪዲሲቲ ነው Periodicity ማለት microfilaria of pathogenic filarial worm that found in the blood microfilarial filarial worm that causes a lymphatic filariasis or and leoliasis show periodicity አላቸው ማለት ነው periodicity ማለት እነኚህ ወርሞች pathogenic filarial wormoች የሚገኙበት ጊዜና ሰዓት ማለት ነው ምክንያቱም ቶሎ ፒክ የሚያደርጉ ለምሳሌ ኔክቶር
nocturnal periodicity ያለው microfilarial high ነው in blood during night hour ማለት ነው ስለዚህ ያንን ምን እንለዋለን nocturnal periodicity ያለው ማለት diurnal periodicity የምንለው ደግሞ microfilarial is high in the blood during day hour ማለት ነው ስለዚህ nocturnal or diurnal subperiodicity የሚባሉ ደግሞ በሁለቱም ወይንም 24 ሰዓት በብዛት ሊታዩ የሚችሉ ብለን እንግዲህ nocturnal periodicity ያላቸው diurnal periodicity ያላቸውና subperiodicity ብለን እንከፋፍላቸዋለን ማለት ነው ናይትም ቀንም ከሆኑ subperiodicity ይባላሉ ማለት ስለዚህ microfilarial are found the blood in a greater number in a certain hour of the day or night ቀን ወይ ማታ የሚገኙበት ማለት ነው corresponds to peak beating time of the insect vector ማለት ነው አያችሁት በዚህ ምክንያት ነው periodicity ሊዛባ የቻለው ማለት ነው ስለዚህ periodicity ስንል እስቲ አንድ ባንድ እናያቸው ለምሳሌ filarial ሲኖኒማቸው onchocerca volvulus river blindness ይባላል ውችሮሪያ ባንክሮፍቲ lymphatic filariasis የሚያመጣው ቡርጂያ ማላሂ lymphatic filariasis ያመጣል ቡርጂያ ታይሞር it is lymphatic filariasis ያመጣል ሎዋ ምን በመባል ይታወቃል አይዋርም ይባላል ማለት ነው ይሄ አይዋርም ግን ምን ያመጣም blindness ያመጣም blindness የሚያመጣው የትኛው ነው onchocerca volvulus ነው ብዙ ጊዜ ጥያቄ ላይ ተጠየቃላችሁ እሺ onchocerca volvulus ምን ያመጣል blindness ያመጣል ማለት ነው አይዋርም በመባል ደግሞ የሚታወቀው ማን ነው ማለት ነው ሎዋ ነው ማለት ነው ሎዋ ይባላል ማለት ነው m streptocerca m persistency እነኚህም m ozardi የሚባሉ ደግሞ less medically importance periodicityያቸው የያንዳንዳቸውን ስንመለከት onchocerca volvulus non periodicity ነው ምንም አይነት periodicity የለውም ውችሮሪያ ባንክሮፍቲ አንደኛ periodicity nocturnal ነው በዚህ ሰዓት ውስጥ የሚገኝ ነው እንደገና sub periodicity ያለው እንግዲህ እነኚህ periodicity እና sub periodicity እንዲፈጥር ያደረጉት ምኖች ናቸው ማለት ነው አሁን main vector intermediate hostቱን ብታዩት anephlos እና clux ነው sub periodicity ደግሞ የምታመጣው አደስ ናት ማለት ነው onchocerca volvulus ደግሞ ቬክተሯ ምን ትባላለች ብላክ ፍላይ ወይንም ሲሙሊኒየም የምትባል ብላክ ፍላይ ነው ሪዘርቨሩ ሂዩማን ነው እነኚህ የሶስቱ ማለት ነው ቡርጂያ ማላሂን እዚህ ጋር ስተም periodicity nocturnal እና subperiodicity ያለው አኖፊሎስ ሞስኪቶ periodicity አላት ሂዩማን ነው ሪዘርቨሩ ቡርጂያ ማላሂ subperiodicity ደግሞ ማንሶኒያ የሚባል ሂዩማንም መንኪም ካትም ዞኖቲክም የሆኑ ዲዚዞች as reservoir hostoች ይሆናሉ ለሰው ማለት ነው እንግዲህ ቡርጂያ ታይሞር ምንለው ደግሞ it is periodic ነው periodicity it is nocturnal ነው ማለት ነው it is anopheles mosquito not reservoir human ነው ሎዋ periodicity ምንድነው diurnal ነው ማለት ነው ስለዚህ እስካሁን ድረስ ካየናቸው ውስጥ periodicity diurnal የሆነው የትኛው ነው ስትባሉ ማን ይሆናል ማለት ነው ሎዋ ይሆናል ማለት ነው አያችሁት ሎዋ ይሆናል ማለት ነው እሺ ስለዚህ ሎዋ ደግሞ ማንና መንኪ ሪዘርቨር ሆስት ነው እነኚህ ነን ፔሪዲሲቲዎች ሌላኛው ኤም ስትሪፕቶሴርካ ነው ኤም ስትሪፕቶሴርካ እና ኤም ኦዛርዲና ኦንኮሴርካ ቮልቮለስ ምንድናቸው ነን ፔሪዲክ ናቸው ምንም ፔሪዲሲቲ ያስፈልገው ማለት ነው እንትን ሜን ቬክተሮቹ ሚዴጅ ወይንም ግሉኮይድስ የሚባሉ ሚዴጅ ግሉኮይድስ ብላክ ፍላይ እነኚህ ደግሞ ለነኚህ ምንድናቸው ማለት ነው ቬክተሮች ናቸው ማለት ነው አሁን ይሄ ዲር ፍላይ የምትባለው አናት ሎዋ የምታመጣው ሌላ ስሟ ማንጎ ፍላይም በመባል ትታወቃለች እችን በትይዟት ደስ ይለኛል ኦንኮሴርካ ቮልቮለስን ትራንስሚት የምታደርገው ቬክተርስ ወይንም የትንኝ አይነት ብላክ ፍላይ ይባላል ልባርጉ እንዳይምታታባችሁ ከሳንድ ፍላይ ጋር እንዳይምታታባችሁ ለኦንኮሴርካ ቮልቮለስ ሪቨር ብላይንድነስ የምታመጣው ማናት ብላክ ፍላይ ናት እቺ ብዙ ጊዜ ጥያቄ ላይ ያለች ሎሃ የምታመጣው ዲፕ
ዲር ፍላይ ወይንም ማንጎ ፍላይ ትባላለች ሌሎቹ ክለክስ ፔሪዲሲቲ ያመጣሉ አደስ ሰብ ፔሪዲሲቲ ናቸው እንደዚህ ያላችሁ ያዟቸው ማለት ነው ግን ብዙ ጊዜ የምትስቱት ጥያቄ ሌሽማኒያሲስን የሚያመጣው ሳንድ ፍላይ ነው ለሌሽማኒያሲስ ትሪፓናዞሞሲስን የሚያመጣው ደግሞ ጸጸፍ ላይ ነው ይሄ ጥያቄ ላይ በብዛት ይመጣል ኦንኮሴርካ ሪቨር ብላይንድነስ ይመጣው በመንድነው ማለት ነው በብላክ ፍላይ ነው ማለት ነው እሺ አለፍኩኝና ለዛሬ እስቲ ዝች አንዳውት ላይ አቆማለሁ ማለት ነው ፊላሪያል ወርም ኮዝ 3 ሜን ዲዚዞች አሉ 3 ዲዚዞች እንግዲህ እነኚህ ዲዚዞች ሊምፋቲክ ፍላሪያሲስ ወይንም ኤሌፋንታሲስ ዝሆኔ የሚባለውን በሽታ ማለት ነው እናየዋለን ወደፊት ይሄ ማለት ነው እንደዚህ አይነት ህመሞች ናቸው በቀጣይ ቪዲዮ ላይ በዝርዝር መለስበታለሁ ሌላኛው ደግሞ ሎዋሎያሲስ caused by loa onchocerciasis ወይንም river blindness it is caused by onchocerca volvulus lymphatic filariasis ደግሞ የሚያመጡ ወይንም elephantiasis የሚያመጡ እነ ውችሮሪያ ባንክሮፍቲን እናገኛለን ማለት ነው እንግዲህ ይሄ ሴሽን 16 ነው ወደ ሴሽን 17 አብረን እንሻገራለን አሁንም በድጋሚ ከኔ ጋር ስለሆናችሁ በጣም ደስተኛ ነኝ አመሰግናለሁ thank you